ውሃ በነፃ ነው እንዴ? ነው ፎርቱ ከጣራ ማን ነው የሚያስከፍለን? የኢትዮጵያ ወንዶች ግን ለምንድነው ልጆቻችሁን እንደዚህ ማትንከባከቡት? የምሬ ነው። እኔ አሁን ለማንኛውም ወደ ትሪና ኢንተርናሽናል ኤርፖርት ደርሰናል ማለት ነው። በሰዓቱ ነው እንደደረስነው። ሲም እንገዛለን። ከሲም በኋላ ደግሞ ብር እናዘረዝራለን። ብር ደግሞ የት እንደሚዘረዘር ምናምን እነግራችኋለሁ። ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ ጉዞ ወደ አልቤኒያ የሚባል ሀገር እየሄድን ነው። እንግዲህ አልቤኒያ ብዙ ከተሞች አሏት። ካሳሜል፣ ትሪና፣ ሳራንዴ ምናምን የሚባሉ አሉ እና የተለያዩ ናቸው። እኛ እንግዲህ እስቲ ለ7 ለ8 ቀን ወደ ካሳሜል እንሄዳለን፣ ወደ ትሪና፣ ወደ ተለያዩ ከተሞች ሄደን ወደ ዞር ብለን አንድ ላይ እናያለን ማለት ነው። እንግዲህ ዝናብ አልነበረም ለንደን ላይ 35 ዲግሪ ነበረ ሙቀቱ። ዛሬ ደግሞ በአጋጣሚ እንደምታዩት ቁጣ ምናምን ለባብሰን ነበረ፣ ግን ዝናቡ በአንዴ ማለት ነው። እና ኤኒዌይስ ግን ብርዱ እየጠበጠበን እየሄድን ነው። ታክሲያችንን ልንይዝ እየሄድን ነው። ያለውን ነገር እናንተ እስከ መጨረሻ ተከታተሉ። ይመቻችሁ። ኤኒዌይስ ታክሲያችን ቆይቶ በትሬን ነው የምንሄደው ማለት ነው። ትሬኑ በጣም በፍጥነት ስለሆነ የሚሄደው ወደ ኤርፖርት ወደ እሱ ይሻላል። ስለዚህ ትሬናችን ወደ 40 ደቂቃ መንገድ ነው ከኛ ቤት ወደ ኤርፖርት ማለት ነው። ስለዚህ እንደሱ ይሻላል። እንደምታዩት በዚህኛው ነው የምንሄደው። ሻንጣችን ተሸክመን ሰዓቱን ስናየው እና ይህን ይመስላል ማለት ነው። ቡቡ ናይን ወይስ እስቲ ኤርፖርት ስንደርስ ደግሞ ያለውን ነገር አሳያችኋለሁ። ለእኛም ኤርፖርቱ አዲስ ነው ማለት ሄደሽ ታውቂያለሽ ከዚህ በፊት? ሉተን ጋታዌክ፣ ሂትሮ ምናምን ስታተንስ ምናምን የሚባለው ሄደናል፣ አሳይቻችኋለሁ በቪዲዮ። ዛሬ ደግሞ አዲሱን ኤርፖርት በትንሹ አሳያችኋለሁ። እስከ መጨረሻው ተከታተሉ። ለእኛም አዲስ ነው፣ ለቤተሰቦቼም አዲስ ነው ማለት ነው። ይመቻቸው። ኤኒዌይስ በጣም ነው ይሄ ወደ ኤርፖርት ወደ ሉተን ኤርፖርት ለመሄድ የሚያስኬደን ይሄ ነው። ብዙ ቦታ አለ ግን አንደኛው ይሄ ነው ማለት ነው። እና ፕላትፎርም 1 ጋር ድረሱ ነው የሚለው። ፕላትፎርም 1 ጋር ደርሰን ትሬናችንን ይዘን ቀጥታ ይወስደናል ማለት ነው። ኔክስቱ 5 ሰዓት ከ20 ማለት 11 ሰዓት ከ20 በኢትዮጵያ ማለት ነው። ኤኒዌይስ ፕላትፎርም 1 to 4 ኤኒዌይስ ፕላትፎርም 1 እዚህ ጋር እንደምታዩት ከ1 እስከ 4 ወደዚህ ነው። በጣም ትልቅ ነው ግን ኢትዮጵያ እንደዚህ ነገር ለመስራት ስንት ዓመት ነው የሚፈጅባት? ኧረ በስመ አብ እንደ ይሄ ውስጥ እንደዚህ የድሮ ኩብ ደግሞ ስማ በጣም ትልቅ ነው። ለማንኛውም ፍራንስ ለመሄድ ይሄንን ነው የምትጠቀም። ጣሊያንስ? ኦኬ ፈረንሳይ ኤኒዌይስ ሰልፍ በጣም ብዙ ሰልፍ ነው ያለው። እንግዲህ ሰዓታችን መርጠን ብዙ ሰዓት እኮ አለ መርጠን መሄድ እንችላለን። ኮርቢያ በጣም ብዙ ሰው ነው ያለው። እዛ ጋ ያለው ትሬን ደግሞ ወደ ፓሪስ የሚሄደው ትሬን ነው። ያ ነው አይደል? ኤኒዌይስ በጣም ብዙ ሰው ነው ያለው። ይሄኛው ትሬን አይቆምም ታውቂያለሽ? ለማንኛውም ሉተን ኤርፖርት ደርሲ ጋታዊክ በጣም አሪፍ አይደል እንዴ? ሉተን ኤርፖርት እንግዲህ ደርሰናል፣ ግን በጣም ቢዚ ኤርፖርት ነው። ጋታዊክ በጣም አሪፍ ነው። ምንድነው ሌላኛው ሂትሮ በጣም ሰፊ ነው፣ ግን በጣም ቢዚ ነው። ግን ሰፊም ቢሆን አሪፍ ነው። ይሄ ግን ርቀቱ ነው ሞር በስማ። ኤኒዌይስ ሉተን ኤርፖርት ደርሰናል። አይኖ ትሬን ይዘን ምናምን በመኪና ቢሆን ኖሮ ረጅም ነበረ የሚፈጅብን እና ትሬኑ ትንሽ ይሻላል። ኤኒዌይስ ሉተን ኤርፖርት ደርሰናል። በጣም ሩቅ ነው ከለንደን ከኛ ካለንበት ትንሽ ራቅ ያለ ነው። ኤኒዌይስ ደርሰናል። ያለውን በትንሹ ውስጥ ያለውን አሳያችኋለሁ። መቻቸው እንደምታዩት ኮፊ የምትፈልጉ ሰዎች ኔሮ ምናምን ይዘጋል። 2027 የሚባለው ነገር እውነት ነው። ይህ ደግሞ መቀበያ ነው መሰለኝ። ዲፓቸር ነው። በጣም ሰፋ ያለ ነው ግን
ፕሬት እስቲ ንግባና የት አለ እንጂ እኔ ማምጣው ነው በስመ አብ እኛ ስራ ቦታ ዶል ምን ታሪፍ ነው ይሄ ምንድን ነው ምንድን ናቸው እነዚህ ቺክን እና ባዝል እሱን ላድርገው በቃ 7 ብር ከ30 ኧረ በስመ አብ ፕሬት ደግሞ እኮ ምን ታክላለች እኮ ምግቧ በእርግጥ በቃ እዛ ግን ኤኒዌይስ ምግቦቻቸው በጣም ውድ ናቸው ፕሬት ኤርፖርት ያለው ፕሬት 7 ብር ያቺ የምታክል ምግብ 7 ብር 6 ብር 10 ብር እቺን የምታክል ሳንዱች እያያችኋት ነው አሁን እቺ ሃሜን ቺዝ ወደ 2 ብር 3 ብር ስማሜ ሳንዱች አሁን እንደምታዩት ፍሩቶችን አንዳንድ ፍሬ መግዛት ትችላላችሁ አሁን እኔ ልጄን ላጠባት ነው ኤኒዌይስ አሁን ልጄን ላጠባት ነው በትንሹ ማድረጌ እንደነገርኳችሁ ፕሬት የሚባለው ካፌ ገብተናል እኔ በርገር በኋላ ይሻላል በርገር ኪንግ የሚባለው ቦታ እሷ ደግሞ በርገር ምናምን ስለማትወድ ይሄን ነገር ትበላለች ማለት ነው ምንድነው እንጂ ዮገርት እኔ አሪፍ ነው ሄልዚ ነው በጣም 5 ብር ነው እንግዲህ ውድ ነው ኤኒዌይስ እኔ ደግሞ በርገሬን እዚህ ያሳያችሁ ሳንዱች ምን እዚህ አይቻልም እዛ ሂጅ እበላለሁ ይቻላል አንቺ አጥረታ ነኝ ላምጣት በቃ አንቺ ለምን ትንከራ ነኝ ኤኒዌይስ በርገሬን እኔ ደግሞ አዝና እንደዚህ ያደረግን ጊዜያችንን እንትን እንላለን አሁን አንድ 3 ሰዓት ምናምን አለን ያለውን ነገር አሳያችኋለሁ ኤርፖርት ያለውበት ትንሹ ማለት ነው እናንተ እስከ መጨረሻው ተከታተሉ መቻችሁ ዛሬ ደግሞ ባዶ ነው ትናንትና ባዶ ነበር ኤኒዌይስ እንትን ቼኪን አድርገን ምናምን ገብተናል ውስጥ የሉተን ኤርፖርት ውስጥ ገብተናል እንግዲህ እንደዚህ አይነት ነገሮች እንግዲህ የለንደን ማስታወሻ ከተፈለገ እንደዚህ አይነት ነገር መግዛት እንችላለን እንደምታዩት ውሃ በነፃ ነው እንዴ ኖ ፎርቱ ኧረ ማን ነው የሚያስከፍለን ውሃ በነፃ መስሎኝ ላነሳ ነበር ታዲያ ለማን የቱ ጋር ነው የሚያስከፍሉን አሁን ለማንኛውም እንቀመጥና 102 ብር ስል በፓውንድ ነው እንጂ በብር እንዳይመስላችሁ ኤኒዌይስ ደርሰናል ውስጥ ስለዚህ ሻይ ቡና ብለን መጨራረስ ያለብንን ነገሮች እንጨራርሳለን ሉተን ኤርፖርት ምግብ ትበያለሽ እንደ አንቺ እኮ መብላት አለብን ኪድስ ኢት ፍሪ በርገር ኪንግ ታውት ላርጎና እንትን ነው ቤከን የሌለው ይሻላል ሳይሆን መሆን ያለበት እኛ ቤከን አለ ኤኒዌይስ በርገራችን መጥቷል በርገር ኪንግ ነው ያዘዝነው ማለት ነው ይሄኛው መጥቶልናል ማለት ነው እንደምታዩት ቺዝ ምናምን ቤከን የሌለው ነው ማዘዝ ያለባችሁ ክርስቲያን ከሆናችሁ ማለት ነው ካቻፕ ምናምን በነፃ የለም እዚህ ትከፍላላችሁ እንደዚህ አይነት ካቻፕ ነው የሚሰጠው ማለት ነው ካቻፑ እንደምታዩት ነው ቺፕሷች ነች እዚህ ጋር ስናወጣው እንደዚህ ነው መጠጡ ደግሞ ይሄን ይመስላል ይሄ አንሊሚትድ ነው እንደፈለጋችሁ መጠጣት ትችላላችሁ ኤኒዌይስ እስቲ እንቀምሰውና እናያለን ኤስፕሬሶ ነው ያዘዝኩት እንግዲህ ኤስፕሬሶ ሎንግ ብላክ የሚባለው ይሄ ነው ከፕሬት እንግዲህ 3 ብር ከምናምን ያወጣው ወጪ እስቲ ፕሬት የሚመጣው ከየት ነው ከኢትዮጵያ ይሄ ኮፊ ቢን የሚመጣው ከኢትዮጵያ ነው ምን አይመስልም የኢትዮጵያ ቡና የሚያክለው የለም በእውነት ነው ኤኒዌይስ ሰዓታችን እየደረሰ ነው ግን ልጃችን ደግሞ ትንሽ መጥባት ስላለባት ከመግባታችሁ በፊት ማጥባት አለባችሁ ልጅ ይዛችሁ የምትሄዱ ከሆነ ማጥባት አለባቸው አለበለዚያ ትንሽ ያስቸግራሉ እኛም ትንሽ አሁን ልንገባ ስለሆነ ከ10 ደቂቃ ምናምን በኋላ ትንሽ አጥብተናት ውስጥ በደንብ እንድትተኛ ማድረግ ይቻላል ማለት ነውና እኛም ኤክስፒሪየንስ ስለሌለ ልጅ ይዞ የመሄድ ምናምን አሁን እያነበብን ስለነበር ነው ልክ ቦርዲንግ ታይም እና ልክ እዛ ደግሞ ስትደርሱ ማጥባት አለባችሁ በደንብ ፕሌን ውስጥ እንዲተኙ ማለት ነው እዚህ ጋር እንግዲህ ፕሌናችን ውስጥ ገብተናል ማለት ነው ጉዟችንን ልንጀምር ነው ጨለምለም እያደረጉት ነው መተኛት ለሚፈልግ ሰው ጨለምለም አድርገውታል ማለት ነው ልንጀምረው ነው ማለት ነው ግን እዚህ ጋር ትንሽ የገረመኝ እዚህ ፕሌን ውስጥ ማለት ነው
እንደምታዩት በጣም ጠባብ ነው። ግርማ በስመ አብ ያልቻሉት እኔ በተለይ አልቻልኩም፣ መክፈት ራሱ አልቻልኩም ወንበሩን። ይሄ ምግብ መብያው ማለት ነው። ቲቪ የለውም እንደምታዩት፣ ቲቪ የለውም። እቃ ለማስቀመጥ በጣም ተቸግረናል። አውሮፓ ውስጥ ባይዘዌ ብዙዎቹ የሚጠቀሙበት ከእንግሊዝ ወደ ፖላንድ፣ ከፖላንድ ጀርመን ምናምን ይህንን ፕሌን ነው የሚጠቀሙት ማለት ነው። ላይክ እንደ አገር ውስጥ ፕሌን እንደሚጠቀሙት ነው አውሮፓ ውስጥ ብዙዎቹ የሚጠቀሙበት ማለት ነው። አሁን ኢትዮጵያ ውስጥ ከባህር ዳር ወደ እንትን እንደሚጠቀሙት ማለት ነው። እና ስለገረመኝ ነው። ለማንኛውም ወደ ትሪና ኢንተርናሽናል ኤርፖርት ደርሰናል ማለት ነው። በሰዓቱ ነው እንደደረስ ነው። ሲም አለ፣ ሲም እናደርጋለን፣ ሲም እንገዛለን። ከሲም በኋላ ደግሞ ብር እናዘረዝራለን። ብር ደግሞ የት እንደሚዘረዘር ምናምን እነግራችኋለሁ። ስንት ብር እንደሆነም እነግራችኋለሁ። የት እንደሚሻልና የት እንደሆነ ጥሩ ቦታ እንደሆነ፣ ሲሙም ደግሞ የት ቦታ ጥሩ እንደሆነ እነግራችኋለሁ። ምን አይነት ነው ሰውየው? ነግሮሻ ሞኖቸር ካፌ KFC ያለ ወደዛ ነው። ያው ታክሲ እዛ ጋር ታክሲ ይላል ወደዛ። ለማንኛውም እንደምታዩት ነው ትሪና ኢንተርናሽናል ኤርፖርት። ዋና ኤርፖርታቸው ይሄ ነው። እንግዲህ ደርሰናል ማለት ነው። ከቡቻ ጋርና ከዋይፍ ጋር ደርሻለሁ። ታክሲ እንግዲህ የሚጠብቀን ሰውዬ አለ። KFC የምትፈልጉት አለ። ሰከንድ ኤግዚት ስቴቱ ጋር ነው እንጠይቃ ሰው። ከዚህ አሁን ምሽቱ 8 ሰዓት ሊሆን ነው በኢትዮጵያ ሰዓት አቆጣጠር 8 ሰዓት ነው። ግን በጣም ብዙ ሰው ነው ያለው። አሪፍ ነው። ታክሲያችንን እንግዲህ እየፈለግን ነው። እንዴት ነው ድካም ለቀቀሽ እንዴ? በአንዴ ነው እንደውም የደረስ ነው። ምን ካፌ ነበር ያለች? ያው ከጽሽ ነው። ያው እንደምታዩት ይሄ ነገራቸውም እንደሆነ አላውቅም፣ ግን እንትናቸው በጣም ነው የሚያምረው። ይሄ ካፌያቸው እንግዲህ በጣም አሪፍ ካፌ ነው። ኤርፖርት አይመስልም? ኤርፖርት ይመስላል። አረ ሰውየው ጋር ደውይለት ዋይፋዩ ሳይጠፋ ሲም ካርድ ምናምን እንዴት እንደምንገዛ ሳያችኋለሁ። ለማንኛውም እንግዲህ ቤታችን ገብተናል። በመሸ ነው የገባ ነው። በጣም መሽቷል። በጣም መሽቷል። ወደ 9 ሰዓት ሌሊት ይሆናል እና ማዘጋጆች 9 ሰዓት ሌሊት ይሆናል ኢንቮይስ የገባ ነው። ስለዚህ ቤቱ በጣም አሪፍ ቤት ነው የገባ ነው። እቃችንን ቶሎ ወርወር አድርጌ ነው እና በቃ ወዲያውኑ ለቤተሰቦች መቅረጽ አለብን ብዬ ነው። እኔም ትንሽ እረፍት እናደርግና ነገ የቤታችንን ውሎ ቤቱን በደንብ አድርጌ ያሳያችኋለሁ። በጣም ያበደ ቤት ነው። በጣም ያበደ ማለት ነው። ላይክ ጥሩ ቤት ነው የተከራየ ነው እና በደንብ አድርጌ ቤቱን አሳያችኋለሁ። ለማንኛውም አሁን የገባንበት ሰዓት እንደነገርኳችሁ 9 ሰዓት ሌሊት ነው። ስለዚህ ደካክሞናል፣ ልጃችንን ደክሞናል። እንደዚህ አይነት ነገር እንደምታዩት ከፍተን ነው የምትተኘው ማለት ነው። ትንሽ ልምድ ሆኖባት ነው። ለማንኛውም 9 ሰዓት አካባቢ ገብተናል ማለት ነው። ነገ ደግሞ የቤቱን ቱር በደንብ አድርጌ አሳያችኋለሁ። አልቤኒያ፣ ካሳሜል ምናምን በቃ እየዞርን ያለውን ነገር በደንብ አድርጌ አሳያችኋለሁ። ዛሬ የነበረ ቪዲዮ ይህንን ይመስል ነበረ። ደክሞኛል። እናንተም እስከምንገናኝ ይመቻችሁ። ቻው።